ሰላም እንዴት ናችሁ? እኔ ሰላም ነኝ። እንግዲህ በአዲስ ኮርስ ተመልሰን ተገናኝተናል። በዚህኛው ኮርስ አፕላይድ ኤሌክትሮኒክስ ቱ የምንጀምር ይሆናል ማለት ነው። አፕላይድ ኤሌክትሮኒክስ ቱ እንግዲህ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ፣ ላይክ እያደረጋችሁ እንደዚሁም ደግሞ ለሌሎች ተማሪዎች ሼር እያደረጋችሁ እንግዲህ ለዚህ ቻናል ቤተሰብ እንድትሆኑ እላለሁኝ። ያላችሁን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። ይስተካከል የምትሉት ነገር ካለ እንግዲህ በቀጥታ ወደ ክላሳችን እንግባ። ቻፕተር 1 እንግዲህ ቻፕተር 1 ስለምንድን ነው የምንማረው? በቻፕተር 1 ስር ፊድባክ አምፕሊፋየር ነው። ፊድባክ አምፕሊፋየር እንግዲህ ፊድባክ አምፕሊፋየር ምንድን ነው የሚለውን በዚህ ቻፕተር ሙሉ በሙሉ የምንመለከት ይሆናል ማለት ነው። ይሄኛው ቻፕተር ብዙ አለው ማለት ነው። ኮንቴንቶች አሉት ማለት ነው። ከነዛ ውስጥ ኢንትሮዳክሽን ቱ ፊድባክ ሲስተም፣ አይዲያል ክሎዝ ሉፕ፣ ሲግናል ጌን ሴንሲቲቪቲ፣ ፊድባክ ፋክተር ሴንሲቲቪቲ፣ ሪዳክሽን ኢን ነን ሊኒየር ዲስቶርሽን and noise, reduction in noise, reduction in frequency distortion, feedback topology, loop gain and stability of feedback circuit። እንግዲህ እነዚህን ሁሉ ርዕሶች በዚህ ቻፕተር ስር የምንመለከታቸው ይሆናል ማለት ነው። እስቲ ከመጀመሪያው እንጀምርና ምን እንደሆነ እንመልከት። ኢንትሮዳክሽን ቱ ፊድባክ ሲስተም። እንግዲህ ፊድባክ ሲስተም ምንድን ነው የሚለውን የምንመለከት ይሆናል። አን አምፕሊፋየር ኢዝ ኤ ሰርኪዩት ዲዛይን ቱ ኢንክሪዝ ዘ ስትሬንግዝ ኦፍ ኤ ሲግናል። እንግዲህ አምፕሊፋየር ምንድን ነው? ሰርኪዩት ዲዛይን ነው። ዲዛይን የተደረገ ሰርኪዩት ነው። ይሄ ሰርኪዩት ደግሞ ለምንድን ነው የሚጠቅመን? ኢንክሪዝ ዘ ስትሬንግዝ ኦፍ ሲግናል፣ የሲግናሉን ስትሬንግዝ ለመጨመር የሚረዳን አይነት ሰርኪዩት ዲዛይን ነው ማለት ነው። እንግዲህ የሆነ ሲግናል ይወስዳል፣ ያንን ደግሞ አሳድጎት ወይም ደግሞ ስትሬንግዙን ኢንክሪዝ አድርጎ ያወጣዋል ማለት ነው። እንደዛ አይነት ሰርኪዩት ምን ተብሎ ይጠራል? አምፕሊፋየር ተብሎ ይጠራል ማለት ነው። አምፕሊፋየር ተብሎ ይጠራል። However, during amplification, it boasts not only the desired information signal but also any noise present። እንግዲህ ይህንን አምፕሊፋይ በሚያደርግበት ጊዜ ወይም ደግሞ ስትሬንግዙን በሚጨምርበት ጊዜ የተሰጠውን ሲግናል ስትሬንግዝ ብቻ አይደለም የሚጨምረው፣ እንግዲህ ሌሎች አላስፈላጊ የሆኑትን ኢንፎርሜሽኖች ጨምሮ ነው የሚያሳድገው ወይም ደግሞ ቦስት የሚያደርገው ማለት ነው። በዚህ ጊዜ እንግዲህ ምን ይፈጠራል? ኖይዝ ወይም ደግሞ ዲስተርባንስ ይፈጠራል ማለት ነው። ዚስ ኖይዝ ኦር ዲስተርባንስ ካን አራይዝ ፍሮም ፋክተር ሳች አስ ሰደን ቴምፕሬቸር ቼንጅ፣ ስትራይ ኤሌክትሪክ ኦር ማግኔቲክ ፊልድ ኦር ኢንተርናል ኢምፕሪፊኬሽን ኦፍ ደ አምፕሊፋየር ነው። ስለዚህ እነዚህ ዲስተርባንስ ወይም ደግሞ ኖይዝ ከየት ነው የሚነሱት? ሰደን ቼንጅ ኦፍ ቴምፕሬቸር ቼንጅ ነው። እንግዲህ እንደ አጋጣሚ ወይም ደግሞ ቴምፕሬቸሩ ቢቀየር ምን ይፈጥራል? ዲስተርባንስ ይፈጥራል ወይም ደግሞ ኖይዝ ይፈጥራል ማለት ነው። ይሄ የተፈጠረው ኖይዝ ደግሞ እንደ ሲግናል ነው የሚፈጠረው ማለት ነው። ይሄ ኖይዝ ምን ውስጥ ይገባል? ወደ ሲግናሉ ይገባል ማለት ነው። ወደ ሲግናሉ በገባ ጊዜ ደግሞ ምን ይሆናል? አንድ ላይ ሆኖ አምፕሊፋይድ ይሆናል ወይም ደግሞ ስትሬንግዙ ይጨምራል ማለት ነው። በዚህ ጊዜ በጣም የሚረብሽ ወይም ደግሞ አላስፈላጊ የሆነ ሲግናል እንድናገኝ አውትፑት ላይ ያደርገናል ማለት ነው። ቱ አድሬስ ዚስ ቻሌንጅ ፊድባክ ሰርኪዩት አር ኢንትሮዲውስድ። እንግዲህ ይሄንን ችግር ለመፍታት ደግሞ ምንድነው ኢንትሮዲውስ የተደረገው? ፊድባክ አምፕሊፋየር ነው ማለት ነው። እንግዲህ የተፈለገውን ሲግናል ኢንፑት እንሰጠዋለን። የተፈለገውን አውትፑት ሲግናል ለማግኘት እንግዲህ ፊድባክ መኖር አለበት ማለት ነው። ከዛ ውጪ ግን የሆነ ሲግናል ሰተነው ማንፈልገው ሲግናል ተጨምሮበት ነው የምናገኘው ማለት ነው። የማንፈልገውን ሲግናል አቮይድ ለማድረግ ወይም ደግሞ ለመቀነስ ምንድነው የምንጠቀመው? ፊድባክ ሰርኪዩት ነው የምንጠቀመው ማለት ነው። ይሄ ፊድባክ እንግዲህ እነዛን ዲስተርባንስ ኖይዝ ይቀንሳቸዋል ማለት ነው። ኢን ኤ ፊድባክ ሲስተም ኤ ፖርሽን ኦፍ ዘ አውትፑት ሲግናል ኢዝ ፊድባክ ቱ ዘ ኢንፑት ኤንድ ኮምባይን ዊዝ ዘ ኦሪጂናል ሲግናል ቱ አቺቭ ኤ ዲዛየር ሲስተም ሪስፖንስ። ምንድነው ፊድባክ አምፕሊፋየር አለ። ፊድባክ አምፕሊፋየር ምንድን ነው? እንግዲህ አውትፑት አለ አይደል? ለምሳሌ 3 ተርሚናል ያለው ይሄኛውን ለምሳሌ አንድ በዚህ ያለ፣ አንድ በዚህ ያለ፣ እዚህ ጋር ደግሞ ሌላ አለ ማለት ነው። ለምሳሌ ይሄኛው ፖዚቲቭ ተርሚናል ነው፣ ይሄኛው ኔጌቲቭ ተርሚናል ነው። ይሄኛው አውትፑት ነው። አውትፑት ሜጀር የምናደርግበት ማለት ነው። ስለዚህ ምንድነው የሆነ ሲግናል በዚህኛው ወይም ደግሞ በፖዚቲቭ ወይም ደግሞ በኔጌቲቭ ሲግናል እንሰጠዋለን። በዛ ጊዜ ምን ይሆናል? የሰጠነው ሲግናል
እንግዲህ አውትፑት ይሰጠናል ማለት ነው። ይሄኛው አምፕሊፋየር ነው። ይሄኛው አምፕሊፋይ የሚያደርግ ነው ማለት ነው። እዚህ ውስጥ ነው አምፕሊፋይ የሚደረገው፣ እዛ ውስጥ ነው አምፕሊፋይ የሚደረገው ማለት ነው። ስለዚህ አምፕሊፋይ የሚደረገው ከዛን አምፕሊፋይ ከሆነ በኋላ በዚህ በኩል አውትፑት እናገኘዋለን ማለት ነው። እናገኘዋለን። ይሄ እንግዲህ ቤዚክ አምፕሊፊኬሽን ነው፣ ደግሞ ምንም ፊድባክ ሳይኖርበት ነው ማለት ነው። ፊድባክ እንዲኖረው ምንድን ነው የምናደርገው? በዚህ ጊዜ ከዚህኛው አውትፑት መልሰን ወደ ኢንፑቱ እንሰጠዋለን ማለት ነው። ወደ ኋላ እንመልሰዋለን። እዚህ ጋር እንግዲህ ሌላ ሁሉም አይደለም የሚመለሰው፣ የተወሰነው ብቻ ነው የሚመለሰው። ያንን ደግሞ የሚቆጣጠርልን እዚህ ጋር ይኖራል ማለት ነው። ከአውትፑቱ ላይ የተወሰነውን ወደ ኋላ እንመልሰዋለን። ወይ ፖዚቲቭ ላይ ነው የምንመልሰው የምናስረው፣ መልሰን ወደ ኋላ መልሰን ወይ ፖዚቲቭ ላይ ነው የምናስረው ወይ ደግሞ ኔጌቲቭ ላይ ነው የምናስረው ማለት ነው። በዛ ጊዜ እንግዲህ ሁለት አይነት ፊድባኮች አሉ እናያለን በሚቀጥለው ስላይድ ላይ። ስለዚህ ከአውትፑቱ ላይ የተወሰነውን ወደ ኋላ እንመልሰዋለን። ወደ ኋላ የመለስነው ደግሞ ምን ያደርጋል? ኖይዞቹን ወይም ደግሞ ዲስቶርሽኑን ያጠፋዋል ማለት ነው። እንዲጠፋልን ያደርጋል። በዚህ መልኩ ነው ፊድባክ አምፕሊፋየር የሚሰራው ማለት ነው። ፊድባክ አምፕሊፋየር እንግዲህ በጣም ወሳኝ የሆነ ሰርኪዩት ነው። ምክንያቱም የማንፈልገውን ሲግናል የሚያወጣልን፣ የምንፈልገውን ሲግናል ደግሞ የሚሰጠን ነው ማለት ነው። በዚህ ምክንያት በጣም ተፈላጊና ታዋቂ ነው ማለት ነው። ኢን ኤ ፊድባክ ሲስተም ኤ ፖርሽን ኦፍ ዘ አውትፑት ሲግናል ኢዝ ፊድባክ ቱ ዘ ኢንፑት ኤንድ ኮምባይን ዊዝ ዘ ኦሪጂናል ሲግናል ቱ አቺቭ ኤ ዲዛይር ሲስተም ሪስፖንስ። እንግዲህ ቅድም እንዳልኳችሁ ነው፣ ከአውትፑቱ ነው ወደ ኢንፑት መልሰን ተፈላጊ የሆነውን ሲግናል ወይም ደግሞ አውትፑት የምናገኝበት ማለት ነው። ፕሮፐርሊ አፕላይድ ኤክስተርናል ፊድባክ ካን ኢምፕሩቭ ፐርፎርማንስ፣ ስቴቢሊቲ ኤንድ ሪላያቢሊቲ። ምንድነው? በስርዓት ታስቦበት ካልኩሌት ተደርጎ ፊድባክ ቢታሰር ወይም ደግሞ ሰርኪዩቱ ቢሰራለት ፐርፎርማንሲውን በጣም ይጨምረዋል ማለት ነው። ስቴብል የሆነ የማይረበሽ አንድ ጨምሮ አንድ ደግሞ ቀንሶ የማይረብሸን አስተማማኝ የሆነ ሲግናል እንድናገኝ ይረዳናል ማለት ነው። እንግዲህ አስተማማኝ የሆነ ሲግናል እንድናገኝ በጣም ነው የሚረዳን ማለት ነው። ኦን አዘር ሃንድ አንኢንቴንሽናል ፊድባክ ሜይ ሊድ ቱ አንዲዛየር ኢፌክት ሳች አስ ዲስቶርሽን ኦር ኢንስቴቢሊቲ። እንግዲህ ዝም ብለን የምንቀጥልበት አስበንበት ካልኩሌት አድርገንበት ካልሆነ እንግዲህ ምንድነው ዲስቶርሽን እንዲፈጠር ያደርገዋል፣ ኢንስቴቢሊቲ እንዲፈጠር ያደርገዋል ማለት ነው። ስለዚህ አስበንበት በጣም በደንብ አውቀን ነው ምን እያደረገን እንደሆነ አውቀን ነው ይሄን ሰርኪዩት ዲዛይን ማድረግ ያለብን እንጂ ዝም ብለን የምናስር ከሆነ ፊድባክ ሊሆን አይችልም፣ ደግሞ ተፈላጊ የሆነውን ስራ ሊሰራልን አይችልም ማለት ነው። በደንብ ታስቦበት ካልኩሌት ተደርጎ መሆን ይኖርበታል ማለት ነው። ታይፕ ኦፍ ፊድባክ አምፕሊፋየር እንግዲህ ስንት አይነት ፊድባክ አምፕሊፋየር አለ የሚለውን ደግሞ ቀጥሎ እንመለከታለን ማለት ነው። ፊድባክ ኢዝ ኤ ቴክኒክ ኤ ዌር ፖርሽን ኦፍ ዘ አውትፑት ሲስተም ኦር አምፕሊፋየር ፊድባክ ኤንድ ሪኮምባይን ዊዝ ኢንፑት። ምንድን ነው እንግዲህ ይሄኛው ቴክኒክ ነው። ፊድባክ ማለት ቴክኒክ ነው። ምን አይነት ቴክኒክ ነው? ከአውትፑቱ ላይ የተወሰነው ወደ ኢንፑት መልሰን ከኢንፑቱ ጋር አንድ ላይ ጨምረን ወደ አምፕሊፋየሩ እናስገባዋለን። ከዛ ደግሞ ምንድነው እዛ ውስጥ የሚያደርገው የተጨመረበት ወይም ደግሞ ፊድባኩ ኖይዞችን፣ ዲስተርባንሶችን ይቀንሳቸዋል ወይም ደግሞ ያወጣቸዋል ከዛ ውስጥ እና ተፈላጊ የሆነን ሲግናል ያወጣልናል ማለት ነው። ስራው ይሄ ነው ማለት ነው። ስለዚህ በዚህ መልኩ ነው ይሄውና እዚህ ጋር እንደምትመለከቱት ነው። እዚህ ጋር አምፕሊፋየር አለ፣ አምፕሊፋይ የሚያደርግልን። ከዛን ኢንፑት እዚህ ጋር አለ፣ ኢንፑትን ሰጠዋለን ማለት ነው። ኢንፑት እዚህ ጋር አለ፣ ከዛን አምፕሊፋየር እዚህ ጋር አለ፣ ከዛን አውትፑት ከዚህ ጋር እናገኛለን። ከዚህ አውትፑት ደግሞ የተወሰነውን በዚህ መልኩ አድርገን ወደ ኋላ መልሰዋለን። ወደ ኋላ መልሰን ከኢንፑቱ ጋር ምን እናደርጋለን? አንድ ላይ ጨምረን መልሰን ወደ አምፕሊፋየሩ እናስገባዋለን ማለት ነው። ወደ አምፕሊፋየሩ እናስገባዋለን። ከዛን ተፈላጊ የሆነውን አውትፑት ከዚህ ሜጀር እናደርጋለን ወይም ደግሞ እናገኛለን ማለት ነው። እንግዲህ there are two type of feedback amplifier። እንግዲህ ሁለት አይነት ፊድባክ አምፕሊፋየሮች አሉ። ሁለት አይነት ፊድባክ አምፕሊፋየር አለ። አንደኛው ፖዚቲቭ ፊድባክ አምፕሊፋየር፣ ፖዚቲቭ የሆነ ፊድባክ አምፕሊፋየር አለ። ሌላኛው ደግሞ ኔጌቲቭ ፊድባክ አምፕሊፋየር የሚባሉ አሉ ማለት ነው። እዚህ ጋር እንደምትመለከቱት ሜቢ ክሊር ላይሆን ይችላል። እዚህ ጋር ኢንፑት አለ፣ ከዛን አምፕሊፋየር አለ እዚህ ጋር አምፕሊፋይ የሚያደርግልን፣ ከዛን አውትፑት ይሰጠናል። ከአውትፑቱ ደግሞ ወደ በፊድባክ በኩል ከአውትፑቱ የተወሰነ ወደ ኢንፑት መልሰዋለን፣ አንድ ላይ እንጨምረዋለን ማለት ነው።
እዚህ ጋር እንደምትመለከቱት እንግዲህ ኢንፑት አለ። እዚህ ጋር ፖዚቲቭ ላይ ነው፣ ለዚህ ነው ፖዚቲቭ የተባለው የሚታሰረው። በዚህ በኩል ደግሞ ያው ኢንፑት አለ፣ ከዛን አምፕሊፋየር አለ፣ ከዛ አውትፑት አለ። ከዚህኛው አውትፑት ደግሞ ወደ ኢንፑት እንመልሰዋለን። ይሄኛው ቢ እንግዲህ ምንድን ነው ሁሉንም እንዳይመልስ የሚቆጣጠርልን ማለት ነው። በዚህ ነው የሚቆጣጠረው፣ በዚህ ነው የምንቆጣጠረው። ሁሉም እንዳይመለስ ይሄኛው ይቆጣጠራል ማለት ነው። የፈለግነው ያህል ብቻ ወደኋላ መመለስ እንድንችል የሚያደርገን ነው ማለት ነው። ይሄኛው ቢ ሜቢ ሞል ክሊር አይደለም አይደል? ይሄኛው ለምሳሌ ኔጌቲቭ ፖዚቲቭ ሲሆን ምን ማለት ነው የሚለውን ነው እንደ ቅድሙ ላሳያችሁ። ለምሳሌ የሆነ አምፕሊፋየር እዚህ ጋር አለ፣ ኤ ነች እቺ። ከዛን ሁለት ተርሚናል ሆነ ኢንፑቶች አሉ፣ አንድ እዚህ ጋር፣ አንድ ደግሞ እዚህ ጋር። አውትፑት እዚህ ጋር አለን። እዚህ ጋር እንግዲህ ይሄኛውን ተርሚናል ፖዚቲቭ እንበለው፣ ይሄኛውን ተርሚናል ደግሞ ኔጌቲቭ እንበለው። ከዛን እንግዲህ ፖዚቲቭ ፊድባክ ማለት ከአውትፑቱ ምንድን ነው የምናደርገው? ከዚህ መልሰን ወደ ኋላ እዚህ መሃል ላይ ቢ አለች። እንግዲህ ቢ ነው ማለት ሁሉም አይመለስም፣ የተወሰነው የሚመለሰው ደግሞ የሚቆጣጠርልን እቺኛዋ ነች ማለት ነው። እቺኛዋ እንደማለት ነች። ከዛን እቺኛዋን ይዘን የቱ ጋር ነው የምናስራት? ፖዚቲቭ ላይ ነው የምናስረው ማለት ነው። ፖዚቲቭ ላይ ማሰር ነው ማለት ነው። ፖዚቲቭ ላይ እናስረዋለን ማለት ነው። ስለዚህ ይሄኛው ፖዚቲቭ ፊድባክ ይባላል። ይሄኛው የዛን ጊዜ ምን ይሆናል? ይሄኛው ኔጌቲቭ ግራውንድ ይሆናል ማለት ነው። ግራውንድ ይሆናል። አንዱ ምን ይሆናል? ግራውንድ ይሆናል። በዚህ በኩል ሲግናል ያገኛል ማለት ነው። ኢንፑት በዚህ በኩል ያገኛል። ስለዚህ በዚህ መልኩ ነው የሚሰራው። ኢንፑት ሲግናል በዚህ በኩል ይገባል። ስለዚህ በዚህ በኩል ገብቶ ወደ አምፕሊፋየሩ ይገባል። ከዛ አውትፑት እናገኛለን። ከአውትፑቱ ደግሞ ወደ ኋላ እንመልሰዋለን። የተወሰነውን ወደ ኋላ በምንመልስበት ጊዜ ሁሉም አይመለስም። ሁሉም እንዳይመለስ የሚያደርግልንና መጥኖ የሚያሳልፍልን ደግሞ ይሄኛው ቢ ነው ማለት ነው። እቺኛዋ እንደማለት ነች። ስለዚህ እቺኛው ቢ ከዛ በኋላ ከፖዚቲቭ ተርሚናሉ ጋር ይታሰራል ማለት ነው። ስለዚህ ሲግናል በዚህ በኩል ይመጣል። ከሚመጣው ሲግናል ጋር አንድ ላይ ተደምሮ ምን ያደርጋል? ወደ ኢንፑት ወይም ደግሞ አምፕሊፋየር ይገባል። ከዛን አውትፑት የተፈላጊ የሆነውን አውትፑት እናገኛለን ማለት ነው። በዛ ጊዜ ኔጌቲቭን ምን እናደርጋለን? ግራውንድ እናደርጋለን ማለት ነው። ግራውንድ ይሆናል ማለት ነው። ግራውንድ ይሆናል። እስቲ ኔጌቲቭ ደግሞ ምንድነው? ምንም ልዩነት የላቸውም፣ አንድ አይነት ነው። ግን የቱ ጋር እንደሚታሰር ብቻ ነው የሚለያየው። የቱ ጋር እንደሚታሰር ለምሳሌ ኔጌቲቭ ፊድባክ ሲሆን ኢንፑት ሲግናል በዚህ በኩል ነው የሚመጣው፣ ምንም ልዩነት የለውም። በዚህ በኩል ይመጣል ኢንፑት ሲግናሉ። ከዛን ወደ አምፕሊፋየሩ ይገባል፣ እዚህ ውስጥ ይገባል። ከዛን አምፕሊፋይ ሆኖ አውትፑት ላይ እናገኘዋለን። ከአውትፑቱ ላይ ደግሞ ወደ ኋላ እንመልሰዋለን። ሁሉም አይመለስም፣ በቢ ፋክተር ነው የሚመለሰው። ከዛን ይሄኛውን ምን ላይ እናስረዋለን? ኔጌቲቭ ተርሚናሉ ላይ እናስራለን ማለት ነው። በዚህ ጊዜ ምን ይባላል? ኔጌቲቭ ፊድባክ ተብሎ ይጠራል ማለት ነው። በዚህ መልኩ ነው እንግዲህ ፖዚቲቭ ፊድባክ እና ኔጌቲቭ ፊድባክ የሚባሉት እነዚህ ናቸው ማለት ነው። ኔጌቲቭ ፊድባክ ምን አይነት አድቫንቴጆች አሉት? እንደዚህም ደግሞ ፖዚቲቭ ፊድባክስ ምንድነው የሚለውን ደግሞ ለየብቻቸው እንያው። A portion of the output signal is subtracted from the input signal። እንግዲህ ኔጌቲቭ ፊድባክ ስንሰራ ምንድነው ወደኋላ የሚመለሰው አውትፑት ከኢንፑቱ ላይ ይቀንሳል ማለት ነው። ሰብስትራክት ያደርጋል። ምንድነው? ሲግናሉን ይቀንሰዋል። ከዛ የተቀነሰው ሲግናል ወደ ኢንፑቱ ይገባል። ለምሳሌ ቅድም እንዳሳያችሁ ነው። ለምሳሌ ይሄኛው አምፕሊፋየር አለ። ከዛ አውትፑት እዚህ ጋር አለ። ይሄኛው አምፕሊፋይ የሚያደርግ ነው። ይሄኛው አንድ ተርሚናል ነው፣ ይሄኛው ሌላ ተርሚናል ነው። ለምሳሌ ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው ማለት ነው። ይሄኛው አውትፑት ነው። በዚህ በኩል ኢንፑት አለ ማለት ነው። ስለዚህ ኔጌቲቭ ፊድባክ ሲባል ከአውትፑቱ የተወሰነው ይመለሳል። ከዛ ወደ ኔጌቲቭ ተርሚናል ላይ ይታሰራል ማለት ነው። በዚህ ጊዜ ወደ ውስጥ የሚገባው ኢንፑት ሲግናል ምን ይሆናል? ወደ ኋላ ከተመለሰው ፊድባክ ምን ይሆናል? ኢንፑት ሲቀነስ ምንድነው? ፊድባክ ቪኤፍ ማለት ነው። ፊድባኩ ይቀነስበታል ማለት ነው። እንግዲህ ወደ ኋላ የሚመለሰው ሲግናል ወይም ደግሞ ፊድባክ
ሲግናሉ ምን ያደርገዋል? ከኢንፑቱ ላይ ይቀንሳል ማለት ነው። መቀነስ ነው። ኔጌቲቭ ሲባል ከኢንፑት ሲግናሉ ምን ማድረግ? መቀነስ። ሲግናሉ መቀነስ ነው ማለት ነው። ፖዚቲቭ ሲሆንስ? ፖዚቲቭ ሲሆን ነው ምንድን ነው? ኢንፑቱ ላይ ፊድባኩን መጨመር። ለምሳሌ ከአውትፑት ላይ የተወሰነ ነው ወደኋላ የሚመለሰው አይደል? ፖዚቲቭ ላይ ነው የሚታሰረው በዚህ በኩል። ስለዚህ ምን እናደርጋለን? ከአውትፑቱ ላይ የተወሰነ ወደኋላ መልሰን ምን እናደርጋለን? ሲግናሉ ላይ መጨመር ነው። ፖዚቲቭ መጨመር ነው። ኔጌቲቭ ደግሞ መቀነስ ነው ከኢንፑቱ ላይ ማለት ነው። ስለዚህ በዚህ መልኩ ነው የሚሰሩት ማለት ነው። በዚህ መልኩ ነው የሚሰሩት። እንግዲህ ሙሉ አይመለስም፣ የተወሰነ ነው የሚመለሰው። ያ የተወሰነው ደግሞ ኔጌቲቭ ፊድባክ ሲሆን ኢንፑት ሲግናሉን ይቀንሰዋል። ፖዚቲቭ ፊድባክ ሲሆን ደግሞ ኢንፑት ሲግናሉ ላይ ይጨመራል ወይም ደግሞ አድ ይደረጋል ማለት ነው። ኔጌቲቭ ፊድባክ a portion of the output signal is subtracted from the input signal። እንግዲህ የተወሰነውን የአውትፑት ሲግናል ወደ ኋላ መልሰን ከኢንፑት ሲግናሉ ላይ የምንቀንስበት ፊድባክ ኔጌቲቭ ፊድባክ አምፕሊፋየር ተብሎ ይጠራል ማለት ነው። ሄልፕ ሜንቴን ስቴብል አምፕሊፋየር ቮልቴጅ ጌን ዲሲፔት ቫሪዬሽን ኢን ትራንዚስተር ፓራሜትር ኤንድ ሰፕላይ ቮልቴጅ ኦር ቴምፐሬቸር። እንግዲህ ምንድነው እነዚህ ስቴቢሊቲን ሜንቴን የሚያደርጉ ናቸው። እንግዲህ ስቴብል እንዲሆን ቫሪ እንዳያደርግ ማለት የማይቀያየር እንዳይሆን፣ ለምሳሌ አንድ የሚጨምር አንድ የሚቀንስ እንዳይሆን ስቴብል የሆነ አውትፑት እንድናገኝ ያደርገናል። እንግዲህ ለምሳሌ ትራንዚስተር ቴምፐሬቸር ሲቀየር እሱም አብሮ ሊቀየር ይችላል፣ ወይም ደግሞ ሊጨምር ወይ ሊቀንስ ይችላል። ይሄ ሴንሲቲቪቲ እንዳይኖር ምንድነው የተረጋጋ ሲግናል አውትፑት ላይ እንድናገኝ ይረዳናል ማለት ነው። ኢንሃንስ ሊኒያሪቲ ሪዲዩስ ዲስቶርሽን ኤንድ ኢምፕሩቭ ኦቨርኦል ሲስተም ፐርፎርማንስ። ለምሳሌ ምን ያሳድጋል? ሊኒየር እንዲሆን። ለምሳሌ ሊኒየር ማለት እንደዚህ አይነት ነው አይደል? ለምሳሌ ሊኒየር ማለት አንድ ከጨመረ አንድ ላይ እየጨመረ ይሄዳል፣ ከቀነሰም አንድ ጊዜ እየቀነሰ ይመጣል ማለት ነው። ግን ሊኒየር ካልሆነስ ምንድነው? አንድ ይጨምራል፣ አንድ ይቀንሳል፣ አንድ ይጨምራል፣ አንድ ይቀንሳል ማለት የተረባበሸ አላስፈላጊ የሆነ ወይም ደግሞ ያልተረጋጋ ሲግናል እንድናገኝ ያደርገናል ማለት ነው። ስለዚህ ይሄንን ያልተረጋጋውን ሲግናል እንዳናገኝ ወይም ደግሞ የምንፈልገውን ሲግናል ለማግኘት እንግዲህ ኔጌቲቭ ፊድባክ አስፈላጊ ነው ወይም ደግሞ እንጠቀማለን ማለት ነው። ሪዲዩስ ዲስቶርሽንን ይቀንሳል፣ የሚረበሸውን ይቀንስልናል። እንደዚሁም ደግሞ ኢምፕሩቭ ኦቨርኦል ሲስተም ፐርፎርማንስ ነው። እንግዲህ ሁለገብ የሆነ የሲስተም ፐርፎርማንስ ምን ያደርገዋል? ያሳድገዋል ማለት ነው። ያሳድገዋል። ለምሳሌ እንዳይቀያየር በቃ ስቴብል የሆነ አውትፑት ሲግናል እንድናገኝ የሚያደርግ ነው ማለት ነው። አውትፑት ሲግናል እንድናገኝ የሚያደርግ ነው ማለት ነው። ይሄኛው ኔጌቲቭ ፊድባክ። እስቲ ፖዚቲቭ ፊድባክስ a portion of the output signal is added to the input signal። እንግዲህ ከአውትፑት ላይ የተወሰነው ምን ይሆናል? ወደኋላ ይመለሳል። ከዛ ወደኋላ የተመለሰው አውትፑት ደግሞ ከኢንፑቱ ጋር አንድ ላይ ይጨመራል። ኔጌቲቭ ላይ ይቀነሳል፣ ፖዚቲቭ ላይ ደግሞ አንድ ላይ ይጨመራል ወይም ደግሞ ይደመራል ማለት ነው። ስለዚህ ተደምሮ ነው ወደ ኢንፑቱ የሚገባው ወይም ደግሞ ወደ አምፕሊፋየሩ የሚገባው ማለት ነው። ከዛ በኋላ ነው ሁለቱ አንድ ላይ አምፕሊፋይ የሚደረጉት ማለት ነው። ኮመንሊ ዩዝድ ኢን ዘ ዲዛይን ኦፍ ኦስላቶሪ ውስጥ እንጠቀመዋለን። እንደዚህም ደግሞ ስፔሻል አፕሊኬሽን ውስጥ እንጠቀመዋለን ማለት ነው። ይሄኛው ፖዚቲቭ ፊድባክ። ኢን ዲስ ቻፕተር we will primarily focus on negative feedback and its advantage። እንግዲህ በዚህኛው ቻፕተር ውስጥ ፎከስ አድርገን የምንማረው ምንድነው? ኔጌቲቭ ፊድባክ ነው። የእሱን አድቫንቴጅን ጨምረን ማለት ነው። ኔጌቲቭ ፊድባክ ምንድነው? አድቫንቴጅ ውስጥ የሚለውን በዚህኛው ቻፕተር እንማራለን ማለት ነው። ብዙም ፖዚቲቭ ፊድባክ ላይ ትኩረት አናደርግም ማለት ነው። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኔጌቲቭ ፊድባክ። እንግዲህ የኔጌቲቭ ፊድባክ አድቫንቴጅ ምንድነው? ዲስአድቫንቴጅስ ምንድነው የሚለውን እናየዋለን። አንደኛ አድቫንቴጅ ኦፍ ኔጌቲቭ ፊድባክ፣ አንደኛ ላይ ጌን ስቴቢሊቲ ነው። የተረጋጋ ጌን እንድናገኝ ወይም ደግሞ አውትፑት እንድናገኝ ያደርገናል ማለት ነው። እንዴት አድርጎ? ሪዲዩስ ሴንሲቲቪቲ ኦፍ አምፕሊፋየር ጌን ቱ ቫሪዬሽን ኢን ትራንዚስተር ፓራሜትር ሰፕላይ ቮልቴጅ ኦር ቴምፕሬቸር። እንግዲህ የተረጋጋ አውትፑት እንድናገኝ ያደርገናል። እንግዲህ ምን ሰፕላይ ቮልቴጅ ቢቀያየር ምን ቢሆን ቴምፕሬቸር ቢቀያየር የማይቀያየር የተረጋጋ አውትፑት እንድናገኝ ያደርገናል ማለት ነው። ይሄኛው እንግዲህ አንደኛው
አድቫንቴጅ ነው። ሌላኛው ኢንሹር ኮንሲስታንሲ ፐርፎርማንስ እንግዲህ ቀጣይነት ያለውን የተረጋጋ ፐርፎርማንሲ ሰርኪዩቱ እንዲኖረው የሚያደርግ ነው ማለት ነው። የሚያደርግ ነው የማይቀያየር ወይም ደግሞ ቋሚ የሆነ ኮንሲስታንት የሆነ ፐርፎርማንስ እንድናገኝ ያደርገናል። ሁለተኛው ባንድ ዊድዝ ኤክስቴንሽን ነው። እንግዲህ ባንድ ዊድዝ ኤክስቴንሽን ነው ማለት ነው። እንግዲህ ኤክስቴንሽን ወይም ደግሞ ባንድ ዊድዙ ምን ይሆናል? ይጨምራል ማለት ነው። ለምሳሌ አንድ ሲግናል እንደዚህ አይነት ከገባ አውትፑት ላይ የምናገኘው ምን ይሆናል? ይጨምራል ማለት ነው። ይጨምራል በዚህ እና በዚህ መሀል ያለው ርቀት ማለት ነው። በዚህና በዚህ መሀል ያለው ርቀት ምን ይሆናል? ይጨምራል። እዚህ ጋር ትንሽ ነው እንደምትመለከቱት፣ እዚህ ጋር ግን ትልቅ ነው ማለት ነው። ስለዚህ ምን ይሆናል? ባንድ ዊድዝ ኤክስቴንሽን ወይም ደግሞ ይሰፋል ከቤዚክ አምፕሊፋየር አንጻር ሲታይ ማለት ነው። ከቤዚክ አምፕሊፋየር አንጻር ሲታይ ኢንክሪዝ ያደርገዋል ማለት ነው። ፕሮቫይድ ቤተር ፍሪኩዌንሲ ሪስፖንስ እንግዲህ ጥሩ የሆነ ፍሪኩዌንሲ ይሰጠናል። በሰጠነው ኢንፑት ሲግናል ጥሩ የሆነ ወይም ደግሞ አሪፍ የሆነ ሪስፖንስ ፍሪኩዌንሲ እንድናገኝ ያደርገናል ማለት ነው። ይሄኛው እንግዲህ ሌላኛው አድቫንቴጁ ነው ማለት ነው። ኖይዝ ሪዳክሽን እንግዲህ ኖይዝ ወይም ደግሞ አላስፈላጊ የሆነውን ሲግናል የሚቀንስልን ነው ማለት ነው። ይሄኛውም ሌላኛው አድቫንቴጁ ነው። ኢምፕሩቭ ደ ሲግናል ቱ ኖይዝ ሬሾ ዌን ደ ኖይዝ ኢዝ ጀነሬትድ ዊዝ ደ ፊድባክ ሉፕ እንግዲህ በፊድባክ ሉፕ ውስጥ ኖይዝ የሚፈጠር ከሆነ ይሄኛው ኔጌቲቭ ፊድባክ አምፕሊፋየር ያንን ኖይዝ ምን ያደርጋል? ሪሙቭ ያደርግልናል ማለት ነው። ሪሙቭ ያደርጋል። ሪሙቭ ሲሆንስ ምን ይሆናል? ኢንሃንስ ክላሪቲ ኦፍ ደ አምፕሊፋየር ሲግናል እንግዲህ ክሊር እንዲሆን ክሊራንሱ ምን ያደርጋል? ይጨምራል ማለት ነው። አሪፍ የሆነ አውትፑት ሲግናል እንድናገኝ ይረዳናል። ይሄኛውም ሌላኛው የፊድባክ አምፕሊፋየር አድቫንቴጅ ነው። አራተኛው ዲስቶርሽን ሪዳክሽን እንግዲህ የሚረባበሽ ያልተረጋጋ ሲግናል እንዳናገኝ ወይ ደግሞ የተረጋጋውን ሲግናል እንድናገኝ ያደርገናል። ለምሳሌ አንድ የሚጨምር አንድ የሚቀንስ አንድ የሚጨምር እንዳይሆን ሊኒየር በሆነ መልኩ ሲግናሉን አውትፑት ላይ እንድናገኝ ያደርገናል ማለት ነው። ኔጌቲቭ ፊድባክ ሌላኛው አድቫንቴጁ ነው። ሚኒማይዝ ነን ሊናሪቲ ዲስቶርሽን ኮዝድ ባይ ትራንዚስተር ካራክተር እንግዲህ ትራንዚስተር ቴምፕሬቸር ሲጨምር የትራንዚስተር ካረንቱ ራይዝ ሊያደርግ ይችላል ወይም ደግሞ ሊጨምር ይችላል። ሲቀንስ ደግሞ አብሮ ሊቀንስ ይችላል ማለት ነው። ይሄኛው እንዳይፈጠር ምንም ቴምፕሬቸር ቢጨምርም ባይጨምርም የተረጋጋ ወይም ደግሞ ቋሚ የሆነ ሲግናል እንድናገኝ ምን ያደርገዋል? ፊድባክ አምፕሊፋየር ያንን ይቆጣጠራል ማለት ነው። ስፔሻሊ ኢፌክቲቭ አት ሃይ ሲግናል ሌቭል እንግዲህ ኔጌቲቭ ፊድባክ በጣም ምንድነው ኢፌክቲቭ ነው። ምን ውስጥ? ሃይ ሲግናል ሌቭል ለምሳሌ ትልቅ ሲግናል ካለን በኔጌቲቭ ፊድባክ ምንድነው የምንፈልገውን ያህል ፊድባክ ሲግናል ለመውሰድ ምን እናደርጋለን? ኔጌቲቭ ፊድባክ ደግሞ ከዚህ ላይ እንቀንሰዋለን ማለት ነው። ከዚህ ላይ እንቀንሰዋለን። ለምሳሌ ቺን ያህል ከፈለገን ከዚህ በላይ እንቆርጠዋለን ወይም ደግሞ እንቀንሰዋለን። ይሄንን ለመቀነስ ደግሞ ኔጌቲቭ ፊድባክ መጠቀም ይኖርብናል ማለት ነው። ኔጌቲቭ ፊድባክ መጠቀም አለብን። ሌላኛው ኢምፒዳንሲ ኮንትሮል ነው። ኢምፒዳንሲ ኮንትሮል ይሄኛው እንግዲህ ኢምፒዳንሲ የሁለት ሬዚስታንስ ድምር ነው። አንደኛው ሪአክታንስ ነው፣ ሁለተኛው ደግሞ ሬዚስታንስ ነው። ሁለቱ ተደምሮ ነው ኢምፒዳንስ የሚባሉት። እንግዲህ ይሄንን ኢምፒዳንስ ነው ኮንትሮል የሚያደርግልን። ለምሳሌ ኢናብልስ አድጀስትመንት ኦፍ ኢንፑት ኤንድ አውትፑት ኢምፒዳንስ ሲሆን ኢንፑት ላይ ያለውን እንድንቆጣጠር አውትፑት ላይ ያለውንም ኢምፒዳንሲ ወይም ደግሞ ሬዚስተሮቹን እንድንቆጣጠር ያደርገናል ማለት ነው። በዚህ ምክንያት እንግዲህ ጥሩ የሆነ አውትፑት ደግሞ ኢንፑት እንድናገኝ ይረዳናል። ፕሮቫይድ ፍሌክሲብል ፎር ሰርኪት ዲዛይን ኤንድ ማቺንግ እንግዲህ በቀላሉ ዲዛይን ማድረግ ይቻላል። ብዙም ውስብስብ አይደለም። በቀላሉ ዲዛይን ማድረግ ይቻላል ማለት ነው። ይሄኛው እንግዲህ ሌላኛው አድቫንቴጁ ነው ማለት ነው። እንግዲህ ይሄ ብቻ አይደለም፣ ዲስአድቫንቴጅም አለው። ዲስአድቫንቴጅ አንደኛው ሪዲዩስ ጌን ነው። ጌን እንግዲህ ይቀንሳል። ምክንያቱም ከአውትፑት ወደ ኋላ ስንመልስ ከኢንፑቱ ላይ ምን ያደርገዋል? ኔጌቲቭ ፊድባክ ይቀንሰዋል ማለት ነው። ስለዚህ ምን ይሆናል? ጌን ሪዲዩስ ያደርገዋል ማለት ነው። ጌን ሪዲዩስ ያደርጋል። ዘ ኦቨርኦል አምፕሊፋየር ጌን ዲክሪዝ ኮምፔር ቱ ዘ ቤዚክ አምፕሊፋየር ዊዛውት ፊድባክ እንግዲህ ፊድባክ ከሌለው አምፕሊፋየር አንጻር ሲታይ ፊድባክ አምፕሊፋየር ያለው አምፕሊፋየር ምንድነው? ጌኑ ይቀንሳል ማለት ነው። ጌኑ ይቀንሳል ምክንያቱም ኢንፑት ሲግናሉን ቀንሰን ነው
መልሰን ወደ አምፕሊፋየሩ የምናስገባው ማለት አምፕሊፋይ የምናደርገው። ስለዚህ ጌኑ እንዲቀንስ ያደርገዋል። ይሄኛው ዲስአድቫንቴጅ ነው። ስቴቢሊቲ ኢሹስ አት ሃይ ፍሪኩዌንሲ ዘ ፊድባክ ሰርኪዩት ሜይ ቢ አንስቴብል ኤንድ ኮዝ ኦሲሌሽን። እንግዲህ በጣም ሃይ ፍሪኩዌንሲ በሚኖርበት ጊዜ በጣም መቀነስን ባልችልበት ወይም ደግሞ መቆጣጠር በማይችልበት ጊዜ ምን ሊፈጠር ይችላል? ሴንሲቲቭሊ አንስቴብል ሊሆን ይችላል ማለት ነው። ያልተረጋጋ አውትፑት ልናገኝ እንችላለን። ይሄ ያልተረጋጋ አውትፑት ደግሞ ምን ያስከትላል? ኦሲሌሽን፣ ኦሲሌት እንዲያደርግ በጣም ኦሲሌት እንዲያደርግ ወይም ደግሞ እንዲቀያየር ያልተረጋጋ አውትፑት እንደዚህ አይነት ማለት ነው። ሊነር ያልሆነ አውትፑት እንድናገኝ ያደርገናል ማለት ነው። እንግዲህ በዚህ መልኩ ነው አድቫንቴጁንም ዲስአድቫንቴጁንም የምናየው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስላል። በቀጣዩ ፓርት ከዚህ ጀምረን ፊድባክ አምፕሊፋየር ከሚለው ርዕስ ጀምረን የምንማማር ይሆናል። እንግዲህ እንደተመቻችሁ ተስፋ አደርጋለሁኝ። በሚቀጥለው ሞር አሻሽዬ የምሰራላችሁ ይሆናል። ለዚህ ቻናል እንግዲህ ቅድም እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። በቻልኩት መጠን ያለውን ነገር ለማስተካከል ሞክራለሁኝ። እንግዲህ በቀጣዩ ፓርት እስክንገናኝ ድረስ መልካም ጊዜ። አመሰግናለሁ።